አሁን በመጽሐፉ እያጠናቀቅን ነው። የሚካኤል ትንሽ የውይይት ጥያቄና መልስ ጊዜ ይኖረናል። በጣም አጭር ከዛ ግን በተለይ በግጥሙ መጽሐፍ ዙሪያ የአምስት ደቂቃ ግምገማ ወይም ደግሞ አስተያየት በመጋቢ እና መጽሐፍ ምርቃት ሲባል ብዙ አይገባኝ። አሁን ምርቃት ምናምን ሲባል ብዙ ሰው ይመጣ ነበር። አሁን ዙሮ መንታ መጽሐፍት ነው የሚለው በጣም አይታችኋል። መንታ ልጅ ሞል በሆነ ጊዜ መከራ ነው። ከዛ በሻገር እኔ ምስጢራዊ ይዘቱ መልኩ ሳታየው ድምፁን ስሙት ማለት ነው። ወንድማችን መልኩን አላየሁትም። ከመሰማት ከተፈጠሩ ሰዎች መካከል ሊሆን ይችላል ብዬ አስባለሁ። በዚህ መቀጠል ማለት ነው። ሌላው ግጥሞቹን ቅድም አቶ አያልነህ ትልቅ መምህር ናቸው። እሳቸው ከእሳቸው ቀጥሎ በመናገሬ አልቋል። አቶ አያልነህ መናገር በኮታይ ሸሚዝ መልበስ ነው ጠያቅ ነው። ግን ልጅነንና ችግር የለውም። እሳቸው በጎ ጎኑን የተናገሩት እኔ መጥፎ ነገር አለ እያልኩኝ አይደለም ነገራችን ላይ። ነገር ግን ግጥም ሲጻፍ በቤተክርስቲያናችን በቅኔው መንገድ ሲሄድን በእውነት አንድ ገጽ መጽሐፍ ግጥም እንኳን መጽሐፍ አይቻልም በዘመናችን እንደምናየው ማለት ነው። ምክንያቱም አሁን የኛ ሲሆን ሲጠብቁ ፈረቀቀ ሲሉ ተሳሳዩ ሲሉ ቅጽሉ ሲሉ እንደው አገባብ የሚችሉ ሰው ቅኔ ያውቁ ይባላል በቤተክርስቲያን። እነ ስለ ስነ ጽሑፍ ጠልቀው እውቀት ያላቸው ሰው ልብ ወለድ መጽሐፍ አይችሉ። ምክንያቱም ያልተጨመረ የቀጠለ ሲሉ መጥፎ አይወልዱም ያምጣሉ ይባላል። ምክንያቱም ህጉ ጥብቅ ነው። ህጉን ያውቁታል። ህጉን የሚያውቁ ሰዎች እንደው አስተራወቅ አንድ ጊዜ ተናገረች በሬዲዮ ሰምቷል። ስለታውቁ ሰባይወር ተነስተው እና አሜሪካ ሀገር ሄደሽ ለምን ድምፅ ትምህርት ቤት አልገባሽም ብሎ ጠይቃ ጋዜጠኛው። ሰዎችን ሳናገር ድምፅሽን ያበላሸዋል አሉ። እና እነዚህ ስለ ቋንቋ ስለ ስነ ጽሑፍ በጣም የሚያውቁ መጽሐፍ አልጻፉም። ለምን ጸያፉ ይበዛባቸውና ከትጽፈና ብሎ ይሉ በቅኔ ቤትም አገባብ የሚችሉ ሰዎች ቅኔ አይችሉም። ምክንያቱም ጸያፍ ጸያፍ ነው ጸያፍ ያጠቃለ ያን ሲነቁ ሲደቁ ጤፉ ጭማቆ ይነቀላል ያው የፈሩ መሰለኝ። አንዳንድ የኛ ቀን ወፍራም ነው ያገባብ ብዙ ስለማይችሉ እና ወንድማችን በቅኔው መንገድ ነው ግጥሙን የገለጠው። እንግዲህ ከዛ ውስጥ ለብዙ አባታችን የቀረቧሉ፣ ለሙሽሮች የቀረቧሉ። ፖለቲካዊ ይዘት በተባለው ለማሳየት የተፈለገው የሰው ስም ለምሳሌ ከዛ ውስጥ ማንሳት እችላለሁ። እንግዲህ ዳዊት በጣሻ እሱ ደጋግም የሚል ለሙሽር ዳዊት የሚባል ሰው ያገባች ሴት የተደረገ ግጥም ነው። ይህ ህብር ውበት የተባለው ይሄ ዳዊት የሰውየው ስም በሌላ በኩል ደግሞ የጸሎት መጽሐፍ እና ዳዊት ደጋግም ማለት ወደ ሌላው እንዳትይ ለማለት ነው። ተጠናሰው እሱ ይበቃሻል ነውና እሱ መደጋገም አለብሽ ለማለት ነውና ይሄን የመሰው ብዙ ውብና ጥሩ ነገሮች አሉ። እንግዲህ አንዱ ካንዱ ለማነጻጸር ከባድ ነው። ሁላችን በየግላችን ቆንጆ ነን። በእግዚአብሔርና በእናት የቁንጅና ወዳዳሪ እናትና እግዚአብሔር ሲሆኑ ሁሉም ኃላፊ ነበር ይባላል። ምክንያቱም ለእናቱ ማንም ሰው ቆንጆ ነው። ለእናቱ ቆንጆ ነው። በምድር አንደኛ ነው ለእናት አመዛዛይ ሰው ሲመጣ ነው መከራው። ከዘነኝና ከዞን ማን ይመጣል ሲባል ማን ይወጣል ነው? እስኪ ንገሩ ማን ይመጣል? የተነገራችሁ እኔ ማን ይመጣል? ግን ታራሰው ወዘበጅ ከተንሰው ይችላል። ወንድማችን በመጀመሪያ ይቅርታ ስለ ወንድማችን ምስክርነት መስጠት እችላለሁ። ዲያቆን መላኩ ዲያቆን በነገራችን ላይ ህብረተሰቡ የለመደው የሰሞነኛ ትምህርት የሌለው በድምጫ ተንሱና ጥንቶች ጀራ የሚበላ ይመስለዋል። ወንድማችን ግን በአዲስ ዩኒቨርሲቲ ተምሯል። እውነቶች ወይም ደግሞ እውነት የመሰሉ ነገር ሰው ላይ ከመጫን ጥንቃቄ ማድረግ ይገባል። እኔ ሰው ከመግደል ቀጥሎ ያለው ወንጀል ምንድነው ቢባል የራስን እውነት ሰው ላይ መጫን፣ የራስን ሀሳብ ራስ ላይ መጫን። ፈረጆቹ ችግራቸው ይሄ
ቅድም መምህር ሄኖክ እንደነገረው የራሳችን እውነት እያለን የራሳችን የኛ የምንለው ነገር እያለን በግድ የነሱን መቀበል አለብን ብለን መውሰድ የለብንም እና ይህንን ወጣቶች ትገነዘቡ ይገባል። ዛሬ በግሎባላይዜሽን አማካኝነት ብዙ ተጽዕኖ እየመጣብን ነው ታውቃላችሁ። የባህል፣ የቋንቋ፣ የሃይማኖት ወዳችን ስላልሞላ ስንናገር ሰሜን ታውቃላችሁ። ስንዴ እየተረዱ የኛ ባህል አለ ለማለት ከባድ ነው። ስንዴ እንደልባችን ስናመርት ግን ባህል እንዳለ እንበላለን። አንድ ቀን ወዳችን ሲሞላና ወንድማችን ከውጭም ከዚህ ማመሳሮ ስለጻፈልን እናመሰግናለን። መምህር ሄኖክ ያሬድን እጅግ ከልብ ያመሰግናለሁ። በግሌ መብቴ ነው። በግሌ እድሜና ጤና በጣም አመሰግናለሁ። መምህራቸውን አባታቸውን እናውቃቸዋለን። ትልቅ ናቸው። ህይወት ያላቸው እንደው እንደ ታቦት ጭምር የምናያቸው ትልቅ አባታችን ናቸው። እንዲህ አይነት ልጅ መውለድ ደግሞ ትልቅ እድል ነው። አንዳንድ ጊዜ የእሳት ልጅ አመድ እንደሚባለው አይነት የእሳት ልጅ ነበልባል ሆኖ መገኘታቸው በጣም ደስ ይላል። እሺ በቃ ያ በተግባር ያለው ነገር ያረክልን